ተጫውቶ እስከሚያበቁ ድረስ እንኳን ሕፃን ልጅ ያከብራሉ። ጨርሰው ሲወርዱ አላሁ አክበር ብለው ይነሱ ነበረ። የሕፃን ልጅ ድምፅ ሲሰሙ ደግሞ የሚቀሩት የነበረው አያ ያሳጥሩ ነበረ። ገና ያላወቅነው ብዙ ሐያተል ሰሃባ ብዙ ያጣናቸው ስነ ምግባር ጉድለቶች አሉ። እኔንም ነፍስያዬንም እናንተንም መመካከር ያለብን ባካችሁ የሚጠቅመን አጅር የሚያስገኝልን አላህ ፊት የሚያስከብረን አላህ ፊት ትልቅ የሚያደርገን ስራ ላይ ብቻ ነው መግባት የሚያዋጣው። ለምን ተቀማጭ አለው። ዛሬም በስድብ ቀዳሚም በስድብ እሁድም በስድብ አሳልፈን ደግሞ ጀነት እንመኛለን። ሱብሃንአላህ የአላህ ጀነት ውድ አይደለም እንዴ? እንኳን ጀነት አንድ ሴትን ለመጠየቅ እኮ ስነ ምግባሩ ያማረ ወንድ ከመጣ ነው እኮ ልጃችሁን ስጡ የተባለው። ስነ ምግባሩ ያቱም ስነ ምግባር ከሌለ እናቷን ትሰድባለ፣ አባቷን ትሰድባለ፣ ወንድሞቿን ትሰድባለ፣ ብዙ ቤት ዘመዶቿን ትሰድባለ፣ በልጆቿ ፊት ታዋርዳታለ። የለም ምክንያቱም ስነ ምግባር የሚባለው ነገር ዓለም የምትፈልገው ዛሬ ዓለም ያጫውቶ እስከሚያበቁ ድረስ እንኳን ሕፃን ልጅ ያከብራሉ። ጨርሰው ሲወርዱ አላሁ አክበር ብለው ይነሱ ነበረ። የሕፃን ልጅ ድምፅ ሲሰሙ ደግሞ የሚቀሩት የነበረው አያ ያሳጥሩ ነበረ። ገና ያላወቅነው ብዙ ሐያተል ሰሃባ ብዙ ያጣናቸው ስነ ምግባር ጉድለቶች አሉ። እኔንም ነፍስያዬንም እናንተንም መመካከር ያለብን ባካችሁ የሚጠቅመን አጅር የሚያስገኝልን አላህ ፊት የሚያስከብረን አላህ ፊት ትልቅ የሚያደርገን ስራ ላይ ብቻ ነው መግባት የሚያዋጣው። ለምን ተቀማጭ አለው። ዛሬም በስድብ ቀዳሚም በስድብ እሁድም በስድብ አሳልፈን ደግሞ ጀነት እንመኛለን። ሱብሃንአላህ የአላህ ጀነት ውድ አይደለም እንዴ? እንኳን ጀነት አንድ ሴትን ለመጠየቅ እኮ ስነ ምግባሩ ያማረ ወንድ ከመጣ ነው እኮ ልጃችሁን ስጡ የተባለው። ስነ ምግባሩ ያቱም ስነ ምግባር ከሌለ እናቷን ትሰድባለ፣ አባቷን ትሰድባለ፣ ወንድሞቿን ትሰድባለ፣ ብዙ ቤት ዘመዶቿን ትሰድባለ፣ በልጆቿ ፊት ታዋርዳታለ። የለም ምክንያቱም ስነ ምግባር የሚባለው ነገር ዓለም የምትፈልገው ዛሬ ዓለም